በፍቅር ግን የትም ወክለን ችግር የለው። ሀሳብን መሰረት አድርጎ ካላሰብን ያሰቡ ሰዎች ያጠፉናል። አፈርደቼ ብላ ቢታማ ሌላውን እስከ ጎዳ ድረስ የኔ ብሔር አይደለም። እንድትዘርፍ አልወከልኩም በቃ ልንለው ይገባል። ለጥፋት የመረጥነው አንድም የለም። ኢትዮጵያ ውስጥ በጣም የሚገርመኝ ምን እንደው ታውቃላችሁ? ብሔርተኝነት ክፍፍል። ብሔርተኝነት ክፍፍል በየአካባቢው ለክብር ለፍቅር ቢሆን ኖሮ ችግር የለውም። በቡድን እንከፋፈልና ሌላኛውን መጉዳት፣ ማፈናቀል፣ መግደል፣ ማግለል፣ የራሳችን ሲሆን ደግሞ ማግነን፣ ከፍ ከፍ ማድረግ፣ ቢያጠፋ እንኳን የኔ ነው ማለት መደገፍ። እኔ ኧረ ተው 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 እናስብ እንጂ የአንደኛው ክፍለ ዘመን ሰዎች ነን። ልናስብ ይገባል። ምክንያታዊ ልንሆን ይገባል። ይህንን ደግሞ በጣም ነውር የሚያደርገው ነገር የብሔር ክፍፍሉን በብሔር መመካቱን በጣም ነውር የሚያደርገው ደግሞ ምን እንደው ታውቃላችሁ? ኢትዮጵያ ውስጥ 94 እስከ 97% የሚሆነው ህዝብ የሚከተለው ሃይማኖት አብርሃሚክ ሃይማኖት ናቸው። አብርሃሚክ ሃይማኖት የሚባሉት 3 ናቸው። አንደኛው ክርስቲያኒቲ፣ ሁለተኛ እስልምና፣ ሶስተኛ አይሁድነት ነው። 3ቱም ሃይማኖቶች የሚከተሉት የሚያስተምሩት አስተምህሮ ክሬቸሪስቲክ ቪው ነው። እኛ ከአዳምና ሔዋን ተወልደን የመጣ ነው የሚል ነው። ዳት ሚንስ የአንድ አባት የአንድ እናት ልጆች ነን። አይ ከዛ በኋላ እንኳን ብንል ዓለም ሁሉ ያለው ህዝብ ከጥፋት ውሃ በኋላ እንዳስተምሮቱ ከጥፋት ውሃ በኋላ ከኖህ ልጆች ነው የተወለደን። ስለዚህ የኖህ ልጆች ነን። ጥቁሩም ይሁን ነጩ የኖህ ልጆች ነን። አሁንም የአንድ አባት ልጆች ነን። ታዲያ ይሄ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ሲዳማ፣ ወላይታ፣ ጋሞው ምናምን እየተባልን እርስ በርስ የምንባላው ለምንድን ነው? አንዳችን ለአንዳችን ለምንድን ነው በፍቅር የማንኖረው? ለምንድን ነው የራሳችን ሲሆን ብሔር መኖሩ አይደለም ጥፋቱ፣ በብሔር መመካቱ፣ ከብሔሩ ውጭ ሆኖ ደግሞ መግፋቱ፣ ማናናቁ፣ መውደቂያ ጉድጓድ መቆፈሩ ኧረ ነውር እኮ ነው። እዚህ ሚዲያ ላይ ራሱ ስናይ የራሱ ቢወር ሲሆን መደገፍ፣ የሌላውን ሲሆን ደግሞ እነዚህ እኮ ልዩነቱ ሃይማኖት በትክክል ሃይማኖተኛ ከሆነ የአንድ አባት ልጆች ነን፣ የአንድ እናት ልጆች ነን። በቃ አለቀ። ቋንቋ ከሆነ በየአካባቢ ካልቸር ነው። ለምሳሌ ኢትዮጵያ ውስጥ እንጀራ እንደሚበላ እንጀራ የኢትዮጵያ ባህላዊ ምግብ ነው። ኢትዮጵያ ውስጥ የሚበላ ባህላዊ ምግብ ነው። ሌሎች ሀገራት ላይ የለም። የኛ ሰው ወስዶ ካልሆነ በስተቀር የለም። ቋንቋም እንደዚህ መግባቢያ የሆነ የአካባቢ መግባቢያ የሆነ ነው የመጣው እንጂ ሌላ ታምር ምንም የለው። ከዚህ ውጭ ያለ ካለ የቋንቋ ኤክስፐርቶች ምከሩኝ እንጂ ምከሩን፣ ገስጹን እንጂ ከዚህ ውጭ ሌላ የቋንቋ ኦሪጂን የለም። ቋንቋ የባህሉ አካል ነው እንጂ ያፈጣጠር ከኛ ጋር ከስጋችን ከደማችን ጋር ተዋሂዶ ከደማችን የመጣ የለም። ደማችን እንኳን ቢታይ የሁሉም ሰው ደም ቀይ ነው። ጥቁር ደም ያለው የለም፣ ነጭ ደም ያለው የለም። ነጭ ደም ሴል እንጂ ነጭ ደም ያለው የለም። ሆዱ ሲከፈት ሁሉም ጋር አንጀት ነው ያለው። ሰውነት ሲቆረጥ ሁሉም ሰው ጋር ይደማል። ሲጋው ቀይ ነው። ሁሉም አንድ አይነት አፈጣጠር ነው ያለን። ስለዚህ አንዳችን ለአንዳችን መከታ ልንሆን እንደ ሀገር የምንዋደድበት የምንፋቀርበት መሆን አለበት እንጂ የራሳችን ሲሆን ደግፈን ሰፖርት አድርገን የሌላ ሲሆን ደግሞ ጫና ወደታችን ማለት የለብንም። ይሄ ነውር ነው። ዘመናዊነትም አይደለም። ዘመናዊነት ምክንያታዊነትን ይዞ ነው መምጣት ያለበት። የ21ኛው ክፍለ ዘመን ዘመናዊነት ምክንያታዊነትን ይዞ ነው የመጣው። ፍቅርን ይዞ ነው የሚመጣው። ስለዚህ ይሄንን ሌሎች ደግሞ አሉ እንጂ ብሔሩን እንወክላለን ብለው ከሌላው ጋር የሚያጣሉ እንዴ! ሰፊው ህዝብ እኮ አልመረጠም። እኔ ድምፅ አልሰጠውም። ከ18 በላይ ነኝ። ድምፅ ሰጥቼ እኮ እኔን ወክላል አልኩ።
እንዲታጣላ አይደለም። በፍቅር ግን የትም ወክለን ችግር የለውም። ነገር ግን ሌላው ጋር ለማጣላት ወክለኝ ያልኩት አንድም ሰው የለም። አንድም ሰው እኔ ከ18 ዓመት በላይ ነኝ። በህጉ መሰረት መመረጥ እችላለሁ። ነገር ግን ለጥፋት የወከልኩት አንድም የለም። ለጥፋት የመረጥነው የለም። ተንኮል ይሰሩና ይዘርፉና ይገሉና የዚህ ብሔር ነኝ ብሎ የሚወክሉ ሰዎች ልናስቆማቸው ይገባል። እነዚያን ሰዎች ልንኮረኩማቸው ይገባል። እኔ ወይኔ ራሴን አሳመምኩ። ምን አይነት ናቸው? ስለዚህ እንደዛ ልናደርግ ይገባል። ሃይማኖት ውስጥ ብሔርን መሰረት አድርጎ የሚሰሩና የሚንቀሳቀሱ ሰዎች አለብዙ ሁሉን አንድ አድርጎ እንዲያስተምሩ፣ ሁሉን አንድ አድርጎ በፍቅር እንዲወዱ ነው የተመረጡ። ሃይማኖቱ ትክክል ከሆነ ትክክለኛ ሃይማኖት የሚሰብኩ ከሆነ እንደዛ። ፖለቲካ ውስጥም በብሔር አድሎ የሚታመጡ ሰዎች በብሔር የምትደግፉም በብሔር የምትቃወሙም ከሆናችሁ ትክክል አይደላችሁ። በቃ የ21ኛው ክፍለ ዘመን ፖለቲክስ ብሔርን መሰረት አድርጎ ምናምን አይደለም። ሀሳብን መሰረት አድርጎ መምራትና መመራት ነው። ስለዚህ ይህ ነገር ልናስብበት ይገባል። ካላሰብን ያሰቡ ሰዎች ያጠፉናል። አንዳንዶች ደግሞ አሉ ይዘርፉና ይበሉና ሌላውን ይገሉና ተመልሰው ደግሞ ምን ይላሉ? እኔ የዚህ ብሔር ነኝ አፈርደቼ ብላ ቢታማ አፈርደቼ ብላ የኔ ብሔር አይደለም። ሌላውን እስከ ጎዳ ድረስ የኔ ብሔር አይደለም። ሌላውን ለመጉዳት አልመረጥኩም፣ አትወክለኝም። በፍቅር የምትኖር ከሆነ ግን ይወዳሃል። ነገር ግን ሌላውን ብሔር የምትጎዳ ከሆነ እኔ አልወክልኩም። ሌላውን ብሔር እንድትጎዳ እኔ አልወክልኩም። ስለዚህ አደብዛ እንድትዘርፍ አልወከልኩም። ስለዚህ ከዘረፍኩ በኋላ እኔ እንትን ብሔር ስለሆንኩ ምናምን ደግፉኝ አይሰራም። እኔ ሰው ነኝ። በብሔር አይና ካያችሁ ተወልጄ ያደግኩት ወላይታ ነው። ወላይታነት ፍቅር ነው እንጂ ለሚዘርፉት እውቅና መስጠት አይቻልም ሲጀምር። ስለዚህ በቃ ልንለው ይገባል። ሌላውን የሚያናንቁ ሌላውን የሚገፉ እኛ ብሔር አይደሉም ልንል ይገባል እንጂ እነሱ ዘርፈው ህንፃ ሰርተው መኪና ገዝተው 10-20 ቦታ ላይ መሬት ሴንተር የሆነ ቦታ ላይ መሬት ይዞ ያንን እየሸጡ ልጆቻቸውን አሜሪካና ምናምን ሀገራት ሲያስተምሩ የኛ ልጆች እዚህ አፈርደቼ እየበሉ እኛ በብሔር ምክንያት ልንደግፋችሁ አፈርደቼ ብሉ አንደግፋችሁ። ስለዚህ ለጥፋት በብሔር የመረጥነው አንድም ሰው የለም። ለልማት ከሆነ ምርጫ ይመጣል። ግንቦት 24 እድሜያችን ከ18 ዓመት በላይ ነው፣ እንመርጣለን እንደ ፍላጎታችን። ከዛ ውጭ ግን ለጥፋት የመረጥነው አንድም የለም። የሚያጠፉ ሰዎችን በብሔር ምክንያት መደገፍ የለብንም። እርስ በርስ በስራና በስራ ብቻ ልንተያይ ይገባል እንጂ በብሔር ልንመዘን አይገባም። ይሄ የሁላችን ድምፅ ሊሆን ይገባል። እናስብበት። የ21ኛው ክፍለ ዘመን አኗኗር ፍቅር ነው፣ ምክንያታዊነት ነው እንጂ ሌላ አይሆንም። እናስብ እንጂ